ሃይ ጋይስ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዝት ይበል። ዛሬ ደግሞ ማለት ነው ፀጉራችንን ልንሰራ ነው። እንግዲህ ታውቃላችሁ በአሁኑ ሰዓት ፀጉር ቤት ሄዶ ፀጉር እንደመሰራት ከባድ ነገር የለም። ወጪው በጣም ብዙ ነው እና በዊግ ለመሰራት በቃ 2000፣ 3000፣ 4000 ብር ነው የምታወጡት እና እኔ ደግሞ ከቤት ዊግ አለኝ ለራሴ ብዙ ጊዜም ባይባልም አብዛኛውን ጊዜ ግን በራሴ ነው የሚሰራው፣ ቁጥጥር ምናምን ነገር በዊግ ማለት ነው። ዛሬ በጣም በቀጫጭኑ መሰራት ፈለግኩኝ። በሶስት አይነት ከለር ነው የምሰራው፣ በጥቁርና በዚህኛው ከለር ታያችኋል። የሆነ ወደ ቡናማ ነገር ነው እና ደግሞ የሆነ ወደ ቢጫ የሚሄድ ነገር ከለር አለ በዚህኛው ማለት ነው። ሶስቱን ተሰርቼበታለሁ ከዚህ በፊት። ሶስቱንም በቀጫጭኑ በረጅሙ መሰራት ፈለግኩኝ ማለት ነው። ጋይስ እስኪ ሌሚትራይ እንሞክረዋለን። አይ ቲንክ እንደሚያምር እርግጠኛ ነኝ። እስኪ ብቻ መቼ እንደምጨርስ አላውቅም። ፀጉሬ ራሱ ተበላሽቷል ኦልሬዲ። እናበጥረውና እስኪ እናያለን። ብቻ ግን ይሄንን ደግሞ ፊት ለፊቱን እንዲሁ መቶ ፈለግኩኝ። ፍሪዝ ነው የማደርገው ምናምን ነገር። ከዛ ከኋላው ይሄ ብቻው ነው የምሰራው ማለት ነው። ይሆናል እንደዛ። ካልሆነ ግን እሰራዋለሁ ይሄኛውን ፊት ለፊቱን። ግን አሁን እንደ ሀሳቤ አልሰራውም ማለት ነው። ይሄኛውን የተቆረጥኩበት ፓርት አስቀራለሁ። ከዛ በኋላ ሌላውን እሰራለሁኝ ማለት ነው። ጋይስ እሺ እናበጥረው። እናንተ እቺ ነገር ጸዴ ናት በይዘው የምር በጣም ነው የሚያበጥረው። አያቸው ከዚህኛው ወደዚህኛው በአንዴ። ከይሄ ኖርማል ከማበጠራ ይሄ ብሩሽ ይሻላል። በቃ ፈርቼ ነበር እግዚአብሔርን። አያቸው እቺን ከመታከል ይሄ የሚያክል እሺ፣ ቀረውንም እናበጥረው። ዋት አያችሁ የፀጉሬን ብዛቱ እንትኑ በጣም ቆንጆ ነው፣ ርዝመቱም ማለት ነው። እና ይህንን የፊት ለፊቱን ፀጉሬን ስቆረጠው ነው እኩል አደረግልኛውንም መቆረጥ የተቆረጡት ማለት ነው። ይሄን ይመስላል። ጋይስ አሁን እናካፍለው። መጀመሪያ ከፊት ለፊቱ ነው የምጨምረው። ለመሰላችሁ በኢነርጂ ስለምጀምር ያምራል። በኋላ ስለምደክም ከኋላ ምንም ቢሆን ችግር የለውም። ከፊት ለፊት ግን ይመር። ከፊት ለፊት ነው የምጀምረው ማለት ነው። እና ምን እናደርጋለን? አራት ቦታ እናካፍለው። እንዲህ ላካፍለው ወይስ ይሻላል? አካፍለው። እኔ የምችለው ማለት ነው ከፀጉሬ ነው የምጀምረው። ብዙ ጊዜ ስሰራ ከፀጉሬ ጀምረና ከዛ እየጨመርኩ ነው የምሄደው። ነው እንዲያካፍላለሁ።
አሁን እንደምታዩት 11 ሰዓት ተኩል ሆኗል። 5 ሰዓት ራሱ መጨረስ አይመስለኝም። የሚያስጠላው ነገር በቃ ይሄ ያያዛል የተሰራበት ሲሆን ምንም ማድረግ አይቻልም። የዊጉ ብር ራሱ ወድዷል። እናቴ ታድለው ማን ሄድ ሰክተው የሚሄዱት አይ ብር ያስብላል። ደግሞ አንድ ቀን ያልፍልናል ይሆናል። የክብር ልብሷን ለብሳ እንደ ቆመች ንጉሡ ፊት የወርቁንም ዘንግ ነካች፣ ጥያቄዋን እንደመለሰላት እኔ ኢየሱስን ለብሼ አብ ፊት ሞገስ አገኘሁ። አባቴ ማለት ድፍረቴ ተመለሰልኝ ወደ ሕይወቴ፣ አባቴ ማለት እምነቴ ተመለሰልኝ ወደ ቤቴ። የመማፀኛ ከተማዬ ጀልዬ የማመልክበት ከአሳዳጅ ከአስጨናቂዎቼ ተሸሽጌ የምገባበት ኢየሱስ በተባለው ድንቅ ስም ነፍሴ ያልፋለች ከምንም። እሱ የከፈለውን ዋጋ አልፎ መለወልን የሚነካ በደም የከፈለውን ዋጋ ደፍሮ መለወልን የሚነካ ከሳሾቼ ብዙ ናቸው፣ ተጨባጭ መረጃ አላቸው። በሕጉ መሰረት ቢሄዱ አሳማኝ ነው ምክንያታቸው። በየትኛው ቅድስናዬ ልጋፈጥ ልቆም ለራሴ? አንገት መድፋት መሸማገል ዝምታ ብቻ እንጂ መልሴ የቤቴ ደስታ ይገፋው ለፍቶ ባይገባ ደረቴ የልቤ ቀስ አይመልሰው ባያግረኝ ባይሆን ወዳጄ ሁሉም በራሱ ፈጽሞ ባያደርግ ኖሮ ቀና ጽድቄ ማስቆጥረው የማሳየው ምን አለና ፍርዳን ተዛባ ትክክል ሆኖ ተገድሎ ሳይሆን ተከፍሎ ነው በከንቱ አይደለም ደስታዬ ኢየሱስ ሆኖ ነው ይቅርታዬ። ፍርዳን ተዛባ ትክክል ሆኖ ተገድሎ ሳይሆን ተከፍሎ ነው በከንቱ አይደለም ደስታዬ ስለሆነኝ ነው ይቅርታዬ። ያሸነፈ ልጅ ተሸነፈ ጌታሽ አበቃለት ሲሉኝ የሞተውን እንኳን ስጡኝ ያልኩበት ምክንያት አለኝ። እኔ እንደሌላው መች ሆኖ ቀርቦ ሲያጫውተኝ ቤዛዬ አሳ ማጥመድ ወይ በሰው ፊት ቢወራ አልነበረም ስራዬ። በኃጢአተኞች ከብታ እንዴት ይገርማል ሲሉት እኔን ከመውደድ አልቦዘነም ከክብሩ ወርጄበት። ታዲያ እኮ አማራጭ የሌለው ሙሉ ልቡን የሰጠ ሰው ክብሩ መሸነፍ እዩትማ፣ በጣም ነው የሚያምረው። አይ ቲንክ በጣም እየወደድኩት ነው። ተመሸነፍ ከመውደድ ማን ሊመልሰው? ፍርዳን ተዛባ ትክክል ነው ተገድሎ ሳይሆን ተከፍሎ ነው። ተገድሎ ሳይሆን ተከፍሎ ነው በከንቱ አይደለም ደስታዬ ኢየሱስ ሆኖ ነው ይቅርታዬ። ፍርዳን ተዛባ ትክክል ነው ተገድሎ ሳይሆን ተከፍሎ ነው በከንቱ አይደለም ደስታዬ ስለሆነኝ ነው ይቅርታዬ። ይቅርታዬ ይቅርታዬ ለቸሩ ጌታዬ ምስጋና ይብዛልህ። አምልኮና ክብር ይሄ ነው
የጽና ግንብ በስንቷ ምድር ከፍ ከፍ ያለ ደጅህን ጠናሁት አንኳኳሁት ከፍተህ ተቀብለኸኛል በፍቅር እጆች እቅፍ አድርገህ ወደ ራስህ አስጠግተኸኛል ስምህን አወቅሁት ደግሞ ታምኜበታለሁ የጽና ግንብ በስንቷ ምድር ተጠግቼ ከፍ ከፍ ያለ እጅህን ጠናሁት አንኳኳሁት ከፍተህ ተቀብለኸኛል በፍቅር እጆች እቅፍ አድርገህ ወደ ራስህ አስጠግተኸኛል አቤት ያለው ሰላም ካንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል ወፎቹ ሲንጫጩ አቤት 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 ያለው ሰላም ካንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል ወፎቹ ሲንጫጩ አቤት ያለው ሰላም ካንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል ወፎቹ ሲንጫጩ ሌሊቱ ሲነጋ እናም እንግዲህ ግማሹን ጨርሰናል። ይሄን ለመስራት ማለት ነው። አሁን ስንት ሰዓት መሰላችሁ? አሁን 2 ሰዓት ከ12 ደቂቃ ነው። ግማሹን ማለት ነው። ስንት ሰዓት ነው የጀመርኩት? 11 ሰዓት ከሩብ ምናምን ነው የጀመርኩት። አሁን 2 ሰዓት ከ12 ነው። በጣም የደከመኝ በጣም ረጅም እና ቀጭን ስለሆነ ነው እንደዚህ ቆየኝ። እናም እንግዲህ አሁን በጣም ነው የራበኝ። ምሳ እራት ነው እንጂ እራት እንብላና እራታችንን በልተን እኛውን ግማሽ እንቀጥላለን። ካልቻልን ደግሞ ነገ እንሰራለን ማለት ነው። አሪፍ ነው፣ ያምራል። በጣም ነው የሚያምረው። ደበለቀ ምናምን ሲሆን ከላይ ነው በጣም ይሄ እንፈርዘዋለን። ይሄ ነው ሰው ይሄንን ይመስላል። ራቴን ይዤ ልምጣ።
ስንት ነው የጨረስኩት መሰላችሁ? እንዴት ነው ታየው? እት 5 ሰዓት ከሀያ ነው የጨረስኩት። ወይኔ እንዴት እንደደከመኝ ብታዩ ማለት ነው። በቃ ተውት። ሰው እንግዲህ ይሄን ይመስላል። ይሄኛውን ነገ ጨርሰዋለሁ። ይፈረዛል። አለቀ በቃ። ቻው ባይ ባይ። እና ፀጉሬን ይሄን ይመስላል። ዛሬ ቸርች ነው። ቸርች ለመሄድ እና እንዲህ ጠቅልዬዋለሁ። ከዛ ውሃ ነው የነከርኩት፣ ትኩስ ውሃ ነው። አሁን ምን እናደርጋለን? ፊት ለፊቱን እንደዚህ ነው ያደረኩት። ለዛ እንዴት ነው ጋይስ? አያምርም? አሁን ይሄን ፀጉር ቤት ብሰራው 2000 3000 አላወጣም እና ይሄንን ቤቴ በ5 ሰዓት ምናምን ነገር ጨረስኩኝ ማለት ነው። ይሄ ነው ይመስላል። ያምራል። በጣም ነው የወደድኩት።